አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዩቱብ ሀይ ሀብያለሁ። ዩቱብ ሰላም ናችሁ ወይ? እባካችሁ አዲስ ጀማሪ ነኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አግዙኝ ማለት ነው። በሰብስክራይብ አግዙኝ። የመዳም ቅመም ነኝ። የመዳም ቅመሞች አበረታቱኝ ነው የምላችሁ። ብቻ መጥቻለሁ። ዩቱብ ስር ተብዬ መጥቻለሁ እና ብዙም እውቀቱም የለኝም። ያን ያህል የሚዲያም ሰውም አይደለሁም። ብቻ በቃ በቻልኩት አቅሜ ከፍቻለሁኝ። ገና ብዙ ነገር ይቀራል፣ የሚስተካከል ነገር። እንግዲህ እንደዚህ ዩቱብ የማስተካከል እንትን ያላችሁ ሰዎችም ካላችሁ አግዙኝ። ኮሜንት እምቢ ብሏል። ኮሜንቴ ዝግ ነው። ለመክፈት በጣም ሞክሬ እምቢ አለኝ፣ አልቻልኩትኝም ማለት ነው። እና እንደዚህ ዩቱብ እውቀት ያላችሁ እህቶችም አናግሩኝ ማለት ነው። እና በተረፈ አበረታቱኝ፣ ቪዲዮን ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እና እስቲ ሁላችንም እጅ ላይ እጅ ታያይዘን እንደግላችኋለኝ። እስቲ ከስደት ህይወት እንወጣ፣ ከስደት ህይወት እንወጣ። እንደዚህ በካሜራ ቁጭ ብለን ዶላር እንቁጠር። እና የኔ ዩቱብ አሁን አንድ ሰብስክራይብ ነው ያለኝ። መቼ ነው ብር የሚከፍለው ዩቱብ? አስር ሰብስክራይብ እንዴ ሰብስክራይብ ነው የሚባለው አይደለም? 10 ሰው ሰብስክራይብ ካደረጋችሁልኝ ብር መቆጠር ይጀምራል ማለት ነው። እንግዲህ ከዛ በኋላ ያው የዩቱብ ደሞዝተኛ መሆን ይቻላል ማለት ነው። ስለዚህ አበረታቱኝ እባካችሁ፣ አበረታቱኝ። ታላቅ እህታችሁም ይሆናለሁኝ፣ ታናሻችሁም ሊሆን ይችላለሁኝ። ብቻ አይቶ ማለት የለም። ሰብስክራይብ ላይክ አድርጉልኝ። ባረከላሁ ፊኩም። እና ምን ሊላችሁ ነው? እስቲ ሁላችንም ዩቱብ እንክፈት። እንደዚህ ቁጭ ብለን ቡና እየጠጠን ምግባችን እያበሰለን ስራችን እየሰራን እንደዚህ በቃ ወሬ እያወራን ብር የምናገኝ ከሆነ ሹ ምሽኪላ ማፊ ምሽኪላ። ስለዚህ ሁላችሁም ዩቱብ ክፈቱ። ቲክቶክ ምናምን ተውና ዩቱብ ላይ ነውና እንደግ፣ ተያይዘን እንደግ። ዩቱብ ክፈቱ ሁላችሁም። ብር ዩቱብ በጣም ነው የሚከፍለው። ቢያንስ በወር ማለት ነው በወር ከ15,000 በታች አይከፍልም ማለት ነው። ከዛ በላይ ነው እንጂ። ስለዚህ ቁጭ ብላችሁ እያወራችሁ በወር 15,000 ብር ማግኘት ማለት የአንድ የዶክተር ደሞዝ ማለት እኮ የኢትዮጵያ የአንድ ዶክተር ደሞዝ ነው 15,000። እንደውም ከሆነ ነው 15,000። ስለዚህ ዩቱብ ክፈቱ ነው የሚላችሁ። የምር ብዙም ጊዜ እንደዚህ በዩቱብ ብር የሚያገኙ ሰዎች ክፈቱ ብሎ ሰዎችን አይመክሩም። እና ክፈቱ። እኔ አይቻለሁ በዩቱብ በጣም ያደጉትን ሰዎች ስለማውቃቸው ነው። ስለዚህ ዩቱብ በደንብ ይከፍላል። በደንብ ለሰራ ሰው፣ በደንብ እውቀት ላለው ሰው በደንብ ነው የሚከፍለው። እና ዩቱብ ስሩ ነው የምላችሁ እናንተ። ይሄው የመጀመሪያ ቪዲዮ ነው። ይሄ ቪዲዮ ለታሪክ ይቀመጣል። ከዛሬ 2 አመት ምናልባት ፌመስ ሊሆን ይችላል። ይሄንን ቪዲዮ ተመልሼ ያለው ወደ ታች ማለት ነው። ወይኔ እንትን ልዘጋ ነው እንደ ባትሪ ሹሃዛ። እና አይ እንዴት እንደ ካሜራ ራሱን መቅረጽ አላቅበትም። አይገርማችሁ? እና በቃ ስንት ደቂቃ እንደሚይዘው ራሱ አላውቅም። እንደ ቲክቶክ ነው ወሬ ራሱ የለም፣ ወሬ ጠፍቷል። ስለዚህ ምን ልላችሁ ነው ሀባይቢ፣ ዩቱብ ክፈቱ፣ በዩቱብ ሸቅሉ ብር። በተለይ አሁን ስደት እየመጣችሁ ያላችሁ ልጆች በጣም ስማርት የሆናችሁት በጣም የተማራችሁ ልጆች ስለሆናችሁ ትችላላችሁ። ደግሞ ስልክ ላይም በጣም ጎበዝ ናችሁ እና በዩቱብ ተጠቀሙ። እና ከመቀመጥ ይሻላል አገር ገብታችሁ ከምትቀመጡ እዚህ ሆናችሁ በመዳም ዋይፋይ አሳድጉ። ቻናላችሁን አሳድጋችሁ
ነገ ኢትዮጵያ ስትገቡ ደሞዝተኛ ትሆናላችሁ ማለት ነው። እንደምንም ተቸግራችሁ ዩቲዩባችሁ እዚህ የሆናችሁ እንዲከፍል አድርጋችሁ ሀገር መግባት አለባችሁ እና አገር ላይ ያሉት ለእህት ወንድሞቻችሁ ዝም ብላችሁ ሁሌ ብር ከምትሰጧችሁ ማለት ነው እንደዚህ ቆንጆ ሲል ገዝታችሁ ስጧቸውና ዩቲዩብ ይስሩ። በቃ በሚዲያ ይጠቀሙ። ስንቶች ህይወታቸውን ለውጧሉ በዩቲዩብ ሁላችሁም ታውቁታላችሁ። እና ጭንቅላት ያለ ሰው በሀገሩ ማደግ ይችላል። እንዴ ትላንትና ዩቲዩብ የጀመሩት ልጆች እኔም እናንተ የምናውቃቸው ልጆች እኮ ዛሬ የፈለጉትን መኪና ቀያይሮ እየነዱ ነው። በፈለጉት በቬላ ቤት እየኖሩ ነው። ኑሯቸው ማሻላ ነው። በቃ እየቃጩ ነው ህይወታቸው ማለት ነው። እንደኛ እድሜያቸውን በመዳን ቤት እየጨረሱ ሳይሆን እየኖሩበት ነው። እና ዩቲዩብ በጣም ነው ለሚሰራው ሰው በጣም ይከፍላል። ስራዬ ነው ብሎ ለሚሰራው ሰው እንዴ በወር 1 ሚሊዮን የሚያገኙት አለ እኮ በዩቲዩብ ማለት ነው። ከ1 ሚሊዮን በላይ የሚያገኙት አለ በሰብስክራይብ እና በእይታ እንትን ማለት ነው። ብዛት እንደዛ ነው። ዋናው ያው ቪው የምትለቁት ቪዲዮአችሁ በጣም ቪው ካለው እይታ ካለው ይከፍላል ማለት ነው። ዩቲዩብ እንስራ ነው የምላችሁ። ክፈቱ እንደኔ እኔ በአንድ ቀን ከፍቼ 10,000 ሰው ነው ሰብስክራይብ ያደረገልኝ። እንዴ እኔ በአንድ ቀን 10,000 ሰብስክራይብ መግባት የሚፈልግ ሰው ዩቲዩብ ክፈት ነው የምላችሁ። እና አገር ለመግባት ያሰባችሁ እህቶቼ እንደኔ እንደዚህ ቲክቶክ ዩቲዩብ ክፈቱና ስሩበት ማለት ነው በዩቲዩብ። እንግዲህ አታሳፍሩኝም ብዬ ነው ዛሬ። ብዙ ጊዜ እፈልጋለሁ እንደዚህ ዩቲዩብ መስራት ማለት ነው። ግን ብቻ በቃ ደፍሬ መጀመሪያ አቅቶኝ ነበር። ዛሬ በቃ አይንን ጨፍኜ ልጀምር ብዬ ያሰብኩትና እየሞከርኩ ነው። እናንተ አግዙኝ፣ እናንተ ሞክሩ። እንግዲህ መሞከር አለባችሁ ሁላችሁ። እንግዲህ የሁላችንም ሀጃችንን አላህ ይሙላልን። ከሰው ቤት ግርድና አላህ ያውጣን። የራሳችንን ርዝቅ አላህ በራሳችን ቤት በራሳችን ኑሮ የምንኖር አላህ ያድርገን እና አብሽሩ፣ ፈታ በሉ፣ ዘና በሉ። እንዴ ለማን ቢላችሁ ነው ህይወታችሁን የምታጠፉት በሰው ሀገር? ሁሉም ነገር ያልፋል። ችግሩም ያልፋል፣ ደስታም ያልፋል፣ ደህንነቱም ያልፋል። ሁሉም ነገር አላፊ ነው ከሞት በስተቀር ሁሉም ነገር አላፊ ነው። እና ምንም አይነት ችግር ውስጥ ብትሆኑም በራሳችሁ ላይ መወሰን የለባችሁም። ይባካችሁ እህቶቼ ራሳችሁን አታጥፉ። በአላህ እናንተ አንድ ላይ ያው ራሳችሁን ማጥፍታችሁ ያው ጠፋችሁ እንበል። እናንተ ግን ለቤተሰቦቻችሁ ማሰብ አለባችሁ። ለምስኪን እናትሽ፣ ለምስኪን አባትሽ ማሰብ አለብሽ። እህቶቼ ስንቶቻቸውን ህይወታቸውን እያጠፉዋል። በዚህ በሁለት ወር ራሱ እዚህ ሳውዲ አረቢያ ስንት ሰው ነው ራሱን አጠፋ ተብሎ ሚዲያ ላይ ሲወራ በጣም ያሳዝናል። በተለይ ጨቅላ እህቶቻችን እያለቁ ነው። ወላሂ ምን ሆናችሁ ነው? ባላ አረ ይሄ መንፈስ ይወጋ። ይሄ ራሱ የሚያጠፋ መንፈስ ይወጋ። አውዙ ቢላ ባሉ እንዴ ምን ሆናችሁ ነው እንዴ? አላህ የፈጠረውን ነፍስ እሱ በራሱ ጊዜ ይወስዳል እኮ። የጻፈው ጊዜማ እኮ አይቀርም እኮ። ግን አላህ የፈጠረውን ነፍስ በራሱ ጊዜ እስከሚወስድ በምንም አይነት ችግር ውስጥ ሆናችሁ ራሳችሁን ለማጥፋት መሞከር የለባችሁም። አደራ አደራ እህቶቼ። አረ በጣም ነው የሚያስጠላው፣ ወላሂ በጣም ነው የሚያስጠላው። እንዴ ሁሉም ነገር ያልፋል እኮ፣ ነገም አዲስ ቀን ነው። እንዴ ራሳችሁን ከምታጥፉ ማለት ነው የሚሰሩበት ቤት ጥሩ ካልሆነ በጣም ከአቅማችሁ በላይ ችግር ውስጥ ከሆናችሁ ሰሜ ካጣችሁ ላሽ ማለት ነው እንጂ ራስን ማጥፋት
ተገቢ አይደለም እና ራሳችሁን አታጥፉ። ቤት መቀየር ከቻላችሁ መቀየር ነው። ካልቻላችሁ ደግሞ ከአቅማችሁ በላይ የሆነ ነገር ካጋጠመ ለፖሊስም ቢሆን እጅ መስጣት ነው አይደል? ከዛ ያው ሀገር ነው የምትገቡት። መቼም የመጠንበት ሀገር ነው የሚመልሱን እንጂ አይገሉም። ስለዚህ ልስራ መጥቼ ያልተሳካልኝ ጥሩ ቤት አልገጠመኝም ብላችሁ ራሳችሁን ማጥፋት የለባችሁ። ማደራ አይነባችሁ። ነገ አዲስ ቀን ነው። አዎ ነገ አዲስ ቀን ነው። ነገ ነው ማሰብ ያለባችሁ፣ ዛሬ ሳይሆን። ሁሉም ያልፋል፣ ማያልፍ ነገር የለም። ስለዚህ አብሽሩ ሌላችሁ ነው። አሁን ሳውዲ ላይ ቢሮ ሞታ እንደዚህ ቤተሰቦች እናት የልጄ ሬሳ ይመጣል ብላ እየጠበቀች ያለች ተቀብሯለች ተባለች ጭራሽ እና ያችን እናት አይቼ ዛሬ በጣም ነው ያዘንኩት። ወላሂ በጣም ነው ያሳዘኑኝ። የእናቶች እንባ በጣም ያሳዝናል ወላሂ። እና ወጥቶ ከመቅረት ፈጣሪ ይጠብቀን። አብሽሮ በርቱ፣ ፈጣሪ ይጠብቃችሁ። ራሳቸውን በደንብ አድርጋችሁ ጠብቁ ማለት ነው። ከፈጣሪ በታች ራሳችሁንም መጠበቅ አለባችሁ ማለት ነው። አብሽሩ እላችኋለሁ። እንዴ በጣም አበዛሁት ደቂቃውን። እስከ መጨረሻ ያዳምጡ እሺ። ሰምታችኋል።